ካንሰር አይድንም የሚባለው ብዙ ጊዜ ካንሰር መኖሩ የሚታወቀው ወደ ተለያየ የሰውነታችን አካል ከተሰራጨ በኋላ ስለሆነ ነው። በወንዶች ላይ ብዙ ጊዜ የሚታይ ካንሰር የፕሮስቴት ካንሰር፣ የሳምባ ካንሰር፣ የኮሽት ካንሰር፣ የአንጀት ካንሰር ሲሆን ሴቶች ላይ ደግሞ የጡት ካንሰር፣ የሳምባ ካንሰር፣ የማህፀን በር ካንሰር፣ የአንጀት ካንሰር፣ የኮሽት ካንሰር የመሳሰሉት ይታያል። እነዚህ ካንሰሮች እንደ ሁኔታቸው ቢለያይም አብዛኛው ግን ህመሙ ወይ ምልክት ማሳየት የሚጀምረው ፕሮግረስ ካደረጉ በኋላ ስለሆነ ቀድሞ መታየት ቢቻል ስክሪን መደረግ ቢቻል እነዚህን መከላከል ይቻላል። ምክንያቱም ከመሰራጨቱ በፊት ከታወቀ እንደ ሁኔታው ቢለያይም በተለያየ አይነት በሰርጀሪም በራዲዬሽንም ተደርጎ ሳይሰራጭ በጊዜ ማቆም ይቻላል ማለት ነው። ይሄን ለማድረግ ደግሞ ስክሪን ማድረግ ሁሌ ይመከራል። ለስክሪኒንግ የሚሆኑ ምርመራዎች ደግሞ በክሊኒካችን አዘጋጅተናል። ለወንዶች ፕሮስቴት ካንሰር፣ የአንጀት ካንሰር፣ የኮሽት ካንሰር እንዲሁም የጉበት ካንሰርን የሚያሳዩ የደም ምርመራዎች ጥቅል ተዘጋጅቷል። ለሴቶች ደግሞ የነዚህን ጨምሮ የማህፀን በር ካንሰርና ኦቫሪያን ካንሰር የሚያሳዩ የደምና የተለያየ ናሙና ምርመራዎች ተዘጋጅተዋል። ስለዚህ ወደ ክሊኒካችን በመምጣት እነዚህን ምርመራዎች ማድረግ ትችላላችሁ። ዋጋቸው 5550 ብር ነው። አድራሻችን ሰሚት ለስላሳ ፋብሪካ ፊት ለፊት በሚገኘው ቀጭን መንገድ ገባ ብሎ ከፋሲካ የህፃናት መዋያ አጠገብ እንገኛለን። እናመሰግናለን።